ሰላም ጤና ይስጥልኝ አጎራ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን ላይ የምናየው በትሬዲንግ ዙሪያ በክሪፕቶም ሊሆን ይችላል ፎሬክስ ላይ ብዙ ጊዜ ጀማሪዎች የሚሳሳቱትን ስህተቶች ምን እንደሆኑ ነው ማለት ነው። የመጀመሪያው ነገር ምንድነው? ገንዘብ ለማግኘት በጣም ኦቨር የሆነ ከኖርማሉ ያለፈ ጉጉት ነው። ኦፍ ኮርስ ጥሩ ነገር ሊኖረው ይችላል። አምቢሽን መኖሩ ገንዘብ ለማግኘት መጓጓቱ መጣሩ ጥሩ ነገር ሆኖ ሳለ ግን ጀማሪ ሆናችሁ ይሄ ነገር ምን ያደርጋችኋል መሰላችሁ? ለትንንሽ የሆኑ ስካመሮች እንድትጋለጡ ያደርጋቸዋል ማለት ነው። ምን ማለት ነው? ለምሳሌ ያው ልትጀምሩ ነው ትሬዲንግ የተወሰነ ነገር ወይ አይታችኋል ወይም ደግሞ ክሉለስ ናችሁ ገና ለመጀመር እያሰባችሁ ነው። ግን ጀነራሊ ከገንዘብ ላይ ካላችሁ ጉጉት የተነሳ በቀላሉ ገንዘብ ይገኝበታል። እንደዚህ ገንዘብ ለምሳሌ $100 ካላችሁ በአንድ ፍሊፕ ይደረጋል፣ 200 ይገባል። እንደዚህ የተባለ የሚነገር ነገሮች አሉና ኦቨር የሆነ ጉጉት ካላችሁና ራሽናል ሆናችሁ ማሰብና በረንብ ማጥናት ላይ ትኩረት ካላደረጋችሁ ያ ነገር ምን ያደርጋችኋል ማለት ነው? ኪሳራ ውስጥ ይከታችኋል ማለት ነው። ይሄ ሁሉም ትሬደሮች ያለፉበት ነው። ኦቨር የሆነ ጉጉት ይኖረንና የሚያመጣውን ገንዘብ ፖቴንሻሉን በተለያየ በሶሻል ሚዲያ በብዙ ኢንፍሉዌንሰሮች እናይና ከዛ በኋላ በቃ እኛም እንደዛ ሀብታም ስንሆን በቃ ትራቭል ማድረጉን ለቤተሰቦቻችን መድረሱ ምናምን ያ ነገሮች ጉጉት ኦቨር የሆነ ይፈጥርብንና ግን እሱ እንዴት ማኔጅ ማድረግ እንዳለብን ገና ስኪሉ ስለሌለ ምን ያደርጋል ማለት ነው? ያለንን ገንዘብ እዛ ላይ ዝም ብለን እያወጣን እንበላለን በራሱ በማርኬቱም እንዲሁም ደግሞ ኮርስ እንሸጣለን ሲግናል እንደዚህ በሚሉ ሰዎችም ምን እንደረጋለን ማለት እንታለላለን ማለት ነው። ስለዚህ ይሄን ነገር ማኔጅ ማድረግ ላይ ትኩረት አድርጉ ማለት ነው። ሁለተኛ ደግሞ ቤዚክ ለሆኑ ነገሮች ቦታ አለመስጠት ነው። ምንድናቸው? አሁን ትሬዲንግ በሚጀምሩበት ጊዜ መጀመሪያ ማጥናት ይቀድማል፣ መማር ይቀድማል። ገብቷችኋል? ገንዘብ ሜክ የምታደርጉበትን አድቫንስ የሆኑትን ሌቭሎች ላይ የሚሄድ ሳይሆን መጀመሪያ ቲዮሬቲካል የሆነውን ነገር ማወቅና መረዳት ያስፈልጋል። እሱን ተረድታችሁ አንድ የ5 ዓመት ህፃን ልጅ በሚገባው ልክ እናንተ ለሌላ ሰው ማስረዳት ካልቻላችሁ ድረስ ወደ አድቫንስ የሆነው ሌቭል ቸኩላችሁ መሄድ አይጠበቅባችሁ። ትሬዲንግ ዴስቲኔሽን አይደለም ጆርኒ ነው። ስለዚህ ጉዞውን ነው ምን የምታደርጉት የምትሄዱት። ስለዚህ የሄዳችሁ ፕሮሰሱን እየተማራችሁ ኢንጆይ እያደረጋችሁ ያንን ፕሮሰስ ፔኑንም ፕሌዠሩንም ማለት ነው አንድ ላይ የምትሄዱበትና ህይወታችሁ የምትቀጥሉበት መንገድ ነው እንጂ የሆነ መዳረሻ ያለውን ነው እዛ ጋር በቃ ደረስኩ የምትሉበት ቦታ አይደለም። ገብቷችኋል? ስለዚህ መጀመሪያ አድቫንሱ ላይ ከማተኮራችሁ በፊት ቤዚኩን አንደርስታንድ አድርጉ። አንድ ቤዚክ ላይ ያለ ለምሳሌ ኤክስኤል የሚባል ተርም ምንድነው ብላችሁና አሁን እዚህ ጋር መመለስ ካልቻላችሁ ኮሜንት ላይ ማስቀመጥ ከምሳሌ አሁን ምንም ራሳችሁን ሳትሸውዱ መጻፍና እዛ ጋር ምን እንደሆነ ማስረዳት ካልቻላችሁ እናንተ ገና ናችሁ ማለት ነው። ተረድታችሁኛል? ስለዚህ እሱን ነገሮች ቤዚክ ነገሮችን በረንብ አንደርስታንድ አድርጋችሁ መረዳትን መጀመሪያ አስቀድሙ ማለት ነው። እሱን አድርጋችሁ ቤዚክ ነገሩን በረንብ አንደርስታንድ አድርጋችሁ ከዛ በኋላ ነው ወደ አድቫንስ መሄድ ያለባችሁ ማለት ነው። ሶስተኛ ደግሞ የሙሉ ቀን ስራ ወይም ደግሞ በተለምዶ 9 to 5 የምንለው ስራዎቻችሁን የምታቆሙ ሰዎች ነው። ይሄ በጣም ትልቅ የሆነ ቢግ ሚስቴክ ነው። ስራ ማቆም አይጠበቅባችሁም ሲጀመር። ሁለተኛ ደግሞ ስራ ራሱ ማቆም ቢገባችሁ ማቆም ያለባችሁ በረንብ ፕሮፊታብል ትሬደር ስትሆኑ ነው። እንደ ጆርኒ ነው ብለናል፣ ጉዞ ነው ብለናል። አት ሳም ታይም የሆነ ቦታ ላይ በረንብ ፕሮፊታብል ሆናችሁ በዛ የምታገኙት ገንዘብ ራሳችሁንና ሌላም ኃላፊነቶች ያለባችሁን ነገሮች ማስተዳደር የሚችልበት ሌቭል ላይ ሳትደርሱ ትሬዲንግ ስለጀመራችሁ ስራ ማቆም በጣም ትልቅ የሆነ ቢግ ሚስቴክ ነው። እንደሱ አይነት ስህተት የሚሰሩ ሰዎች አቆሙ። ምክንያቱም ገንዘብ ያስፈልጋቸዋል ትሬዲንግ ላይ ስትመጡ። ያን ገንዘብ ደግሞ ኢንጀክት አድርጋችሁ እዛ ላይ ያስገብታችሁ ትሬድ የምታደርጉበት ሌላ ሶርስ ኦፍ ኢንካም ወይም ሌላ ገቢ የምታገኙበት መንገድ ከሌለ አይሆንም ማለት ነው። አስቸጋሪ ነው የሚሆንባችሁ። ስለዚህ እንደሱ አይነት ስህተት የሚሰሩ ሰዎች አቁሙ ማለት ነው። አራተኛ ደግሞ ብዙ ስትራቴጂዎችን መያዝ ወይም ማወቅ ግን አንዱንም ማስተር አለማድረግ ነው። ብዙ ጊዜ ጀማሪ ስትሆኑ የምትቸገሩት ነገር ምንድነው? ያው ዩቲዩብ ላይ ተገባላችሁ። ብዙ ጊዜ ዩቲዩብ ላይ ነው ብዙ ሶርሶች አሉ። እዛ ላይ የተለያዩ ስትራቴጂዎች የተለያየ ኮንሰፕቶችን ነው የምታገኙት። እዛም እዚህም እያላችሁ ክሉለስ ነው የምትሆኑት። ከዛ ሁሉንም ለመያዝ ነው የምትጥሩት። ግን አስፈላጊ አይደለም። ሁሉንም ነገር ማወቅ አይጠበቅባችሁም። አንድ ስትራቴጂ ይዛችሁ እሱን በደንብ ማስተር አድርጋችሁ ከጊዜያቶች አንፃር ትሬዲንግ ለምሳሌ በ3 ወር ውስጥ የሆነ ነገር ቼንጅ ሊያደርግ ቢችል የራሴን ስትራቴጂ እንዴት ነው ከዛ ጋር አዳፕት እንዲያደርግ ማደርገው እያላችሁ ያን ስትራቴጂ ራሱ ላይ ፎከስ አድርጋችሁ መቼ እንደሚሰራ መቼ ላይ ደግሞ ስትራቴጂ ስቴፕ ባይ ስቴፕ ዲቴል ያስቀመጣችሁ ነገር መቼ እንደማይሰራ በደንብ አድርጋችሁ ከማርኬቱ ጋር እየተረዳችሁ መያዝ ካልቻላችሁ አንድን ስትራቴጂ ማለት ነው ማስተር ካላደረጋችሁ በጣም ከባድ ነው የሚያደርግባችሁ ህይወታችሁ ማለት ነው። ስለዚህ ብዙ ስትራቴጂዎች ላይ ጊዜያችሁን ከምታጠፉ አንድ ስትራቴጂ ምረጡ። እሱን በረንብ ማስተር አድርጉ። እሱን ደግሞ ማስተር ለማድረግ የግዴታ በገንዘባችሁ መሆን አይጠበቅባችሁም። ራሱ ስትራቴጂውን ባክ ቴስት እያደረጋችሁ እንደገና ፎርዋርድ ቴስትም እያደረጋችሁ እነዚህን ነገሮችን ምን እንደሆኑ ካላወቃችሁ ሌላ ቪዲዮ እንዲሰራ ከፈለጋችሁ
ኮመንት ላይ አስቀምጡ። እንዲሁም ደግሞ ሰብስክራይብ ማድረጋችሁን እና ቤተሰብ መሆናችሁን አትርሱ ማለት ነው። አምስተኛ ደግሞ ካፒታላችሁን ኮምፓውንድ የማድረግን ጥቅም አለመረዳትና ብር ስለሌለኝ ነው በሚል ኤክስኪውዝ ራሳችሁን መሸወር ነው። እነዚህ አይነት ነገሮችን ማቆም መቻል አለባችሁ። አዎ ኦፍ ኮርስ ካፒታል መኖሩ ጥቅም አለው፣ ግን መጀመሪያ ባላችሁ ካፒታል ራሱ ፕሮፊታብል መሆን ካልቻላችሁ ትልቅም ገንዘብ ቢሰጣችሁ ፕሮፊታብል አትሆኑም። ይህንን ልባችሁ ውስጥ አትሙት ማለት ነው። በቃ ይሄ ፋክት ነው ጋይስ። ተረድታችሁኛል? አድቫንቴጅ አለው፣ መጀመሪያም ብያችኋለሁ። አድቫንቴጅ አለው አዎ ካፒታል መኖሩ፣ ግን ካፒታል ኖሮ አት ዘ ሴም ታይም ስኪሉና ልምዱ ሲኖራችሁ ነው እንጂ ካፒታል በራሱ ምንም የሚጠቅማችሁ ነገር የለም ማለት ነው። ተረዳችሁኝ? ስለዚህ ያላችሁን ብር እስኪ ምን ያክል ባላችሁ እስኪ ኮምፓውንድ ማድረግ ትችላላችሁ። ለምሳሌ ዛሬ $100 ከነበረ እስኪ 150 ወይም 200 እያደረጋችሁት መሄድ ትችላላችሁ። ወይ ባላችሁ ቅድም በነገርኳችሁ የምሳሌ ስትራቴጂ ይዛችሁ ፊርና ግሬዶቻችሁን ስሜታዊነታችሁ ተቆጣጥራችሁ በረም ማርኬቱን ተረድታችሁ እስኪ በዛች ባላችሁ ካፒታል ራሱ ሎታችሁን በጣም ትንሽ አድርጋችሁ እያሳደጋችሁ በመሄድ ማለት ነው ምን ያህል መሄድ ትችላላችሁ የሚለውን ራሳችሁ ማወቅ አለባችሁ። በሪል ገንዘብ ዴሞ ላይ ብቻ ቁጭ ማለት የለባችሁም ማለት ነው። ስለዚህ እስኪ ባላችሁ ገንዘብ በትንሽም ብትሆን ምን ያክል ፕሮፊት ሜክ ማድረግ ይችላለሁ የሚለውን ካያችሁና ስኪሉ ካላችሁ በኋላ ማርኬቱን ስትራቴጂን ከተረዳችሁ በኋላ ጋይስ ከዛ በኋላ ካፒታል እየመጣ ራሱ የሚሄዳት ኮምፓውንድ ያደርግላችኋል። እንዲሁም ደግሞ ቅድምም እንደነገርኳችሁ ስራ እየሰራችሁ በጎን የምታስገቡትን ገንዘብ በደንብ ኪፕ ማድረግ ትችላላችሁ፣ ማብዛት ትችላላችሁ። አብሮ እያለ ካፒታል እያደገ ጆርኒ ነው እንዳልኳችሁ፣ ዴስቲኔሽን አይደለም። ስል ቀስ በቀስ ፕሮግረስ እያደረጋችሁ ትሄዳላችሁ ማለት ነው። ስለዚህ ለፕሮሰስ ለፕሮግረስ እና ለእነዚህ አይነት ጆርኒዎች ጊዜ ስጡት ማለት ነው። አትቸኩሉ። ስለዚህ በአንድ ጀንበር የሚመጣ እና በአንድ ጀንበር ገንዘብ የሚገኝበት ነገር አይደለም ማለት ነው። ኦኬ ሶ አምስቱ ነገሮች እነዚህ ናቸው። ግን እስካሁን ላያችሁ ደግሞ ተጨማሪ ቦነስ የሚሆን ደግሞ ፖይንት ምንድነው የምነግራችሁ? ገንዘብ ማጣት ግዴታ ነው ጋይስ። በቃ ትሬዲንግ ላይ የመጣችሁ ገንዘቤ እንዳያድ ገንዘቤ እንዳላጣ ምናምን የሚል አስተሳሰብ ካላችሁ በጣም ችግር ነው የሚሆንባችሁ የትሬዲንግ ጉዞ ማለት ነው። ስለዚህ አንድ ነገር ውስጣችሁ ማሳመን ያለባችሁ ነገር ምንድነው? ገንዘብ ማጣት ግዴታ ነው። በቃ ገንዘባችሁ ማጣት አለባችሁ ግዴታ ነው። ማንም ገንዘቡ ሲያጣ አሁን የምታዩት ሰክሰስ ላይ የደረሰ ሰው የለም ማለት ነው። ስለዚህ ጋይስ ገንዘብ ማጣት ኖርማል ነው፣ አክሰፕት አድርጉት። ጀስት ምንድነው በአንድ ትሬድ $100 ከምታጡ በተቻላችሁ መጠን ብዙ ትሬዶችን አድርጋችሁ ስኪሉንም ሳይኮሎጂውንም እንዲሁም ደግሞ እድላችሁን መጨመርና ፕሮባቢሊቲውን ሉዝ የምታደርጉበትን ፕሮባቢሊቲ በደንብ መቀነስ ነው እንጂ ትኩረቱ ገንዘብ ላለማጣት መግባት አይደለም ትሬዲንግ ላይ። ስለዚህ ስቶፕ ሎሶች ለምሳሌ ያስቀምጣችሁ ማጣት የምትችሉትን አፎርድ ማድረግ የምትችሉትን በአንድ ትሬድ ይሄን ያክል ባጣ ኖርማል ነው፣ አያናጋኝም፣ ካፒታሊን ኪፕ አድርጌ እስቲ ተጨማሪ ትሬዶችን ማድረግ እችላለሁ የምትሉበትን ሪስክ አሰስመንቶች ወይም ሪስክ ማኔጅመንቶችን በማድረግ ትሬድ ማድረግ ነው እንጂ ገንዘብ ላለማጣት ትሬድ ላይ የምትገቡ ከሆነ ገና ከመጀመሪያው ገንዘቡን አጣችሁታል ማለት ነው። ኦሬዲ በቃ እናንተ ሉዘር ናችሁ ማለት ነው። ፊር እና ግሪድ ላይ ያላችሁት ማለት ነው። ስለዚህ ጋይስ ገንዘብ ማጣት ምንድነው አልኩኝ? ግዴታ ነው። ስለዚህ ገንዘብ ላለማጣት ሳይሆን ምንድነው ማድረግ ያለባችሁ? ካፒታላችሁን ኪፕ አድርጋችሁ በተቻላችሁ መጠን ስትራቴጂያችሁን በደንብ ተግብራችሁ ተረጋግታችሁ ገንዘብን ሜክስ ለማድረግ ነው ትኩረታችሁ መሆን ያለበት ማለት ነው። ሞር ደግሞ ስኪል ላይ ትኩረት አድርጉ ማለት ነው። ሶ ብዙ ማለት ይቻላል ግን ቪዲዮ እንዳይረዝም ነው። ሶ ሌላም ቪዲዮዎች እሰራላችኋለሁ እንደዚህ አይነት ማለት ነው። ከተመቻችሁ እስኪ ኮመንት ላይ አስቀምጡኝ እና ደግሞ እንዲሻሻል የምትፈልጉ ነገሮች ካሉ እንዲጨምር የምትፈልጉ ነገሮችም ካሉ አሳውቁኝ ማለት ነው። ያው እናንተ እንደሚያስደስታችሁ መልኩ ብሰራ ደስ ስለሚለኝ ማለት ነው ጋይስ። ሶ እስካሁን ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በሌላ ቆንጆ ቪዲዮ መልሰን እስከምንገናኝ ድረስ ቻው።